ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እጅ ከፍንጅ ክፍል 13። በዛሬው ዕለት ደግሞ ከሙሐመድ አወል ሌሎች የሽርክ ስንኞች ውስጥ አንዱን እናያለን። እስቲ ስሙት። በዘበን ያላችሁ ሳዳቶች አኺያር ቀኝ እጄን ጨብጡኝ ወድቄ እንዳልቀር ሽሊላ ጌቶቼን አርሂቡ ዱስቱር መቼም ለእናንተ ሁሉም አያምር በእናንተ የሸሸ መነዝ የማያፍር አጀብ ጌቶች አትለፉኝ አደቤን ባያምር አደበ ቢስቡላ እንደኔ ቢኖር ባሪያ ሲባል ማጥፋት ዕለት ነው ድር ለናንተ ይገባል ያጠፋ መማር። እንደሰማችሁት ከአላህ ውጭ ላሉ አካላት የአላህን መብት ሙሉ ለሙሉ አሳልፎ ይሰጣል። እንዲህም ሲል ጀመረ። በዘመን ያላችሁ ሳዳቶች አኺያር፣ በዘመን ያላችሁ ሳዳቶች አኺያር አለ። ምን ማለት ነው? በዚህ ዘመን ያላችሁ ምርጥ የሆናችሁት ሰዎች ወይ ያለ ነው። እነማን ናቸው እነዚህ? ሱፊያና አህባሽ እምነት ላይ ሳሂቡ ዘማን የሚሏቸው አሉ። የዘመኑ አስተዳዳሪ እነ አብዱልቃድር ጀይላኒ፣ እነ ሰይድ ሱቂ፣ እነ አህመድ ቲጃኒ፣ እነ አህመድ ሪፋዒ የመሳሰሉት እያሉ በቀብር ውስጥ ያሉ የሚያመልኳቸው ሰዎች አሉ። እነዚህ ምን አላቸው? በዘመን ያላችሁ ምርጦች ሆይ አላቸው። ከዛ ምን አለ? ቀኝ እጄን ጨብጡኝ ወድቄ እንዳልቀር፣ ቀኝ እጄን ጨብጡኝ ወድቄ እንዳልቀር አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከአላህ ውጭ ያሉ አካላትን ያዙኝ፣ ልቀቁኝ፣ እንዲህ አርጉኝ የሚል ሰው በዱንያም በአኺራም የወደቀ ሰው ነው። አላህ ሆይ ለነፍሴ አትተወኝ፣ እኔን እባክህ ጠብቀኝ። ቢስሚላሂ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ነው ምንለው። ባላህ ስም በሱም ላይ ተመካው ኃይልም ጥበብም የለም ብለን ጉዳያችንን በጠቅላላ ወደ አላህ ነው የምናስጠጋው። ቀጠለና ምን አለ? ሽሊላ ጌቶቼን አርሂቡ ዱስቱር፣ ሽሊላህ ጌቶቼ። ጌታ ሲል ጠራቸው። እነዚህ ቀብር ውስጥ ያሉ ለራሳቸው ምንም መጥቀም ማይችሉ በል እንዲያውም በህይወቱ ያሉ ሰዎች ዱዓ የሚጠቅማቸው የሆኑትን አካላት ማለት ነው። አርሂቡ ዱስቱር ማለት ኑልኝ እጅግር ሰጥቻለሁ ማለት ነው። ዱስቱር ማለት እጅግር መስጠት ማለት ነው። እጅግር የሚሰጠው ደግሞ ለአንድ አላሁ ሱብሓነሁ ወተዓላ ብቻ ነው። ቀጠልና ምን አለ? መቼም ለእናንተ ሁሉም አያምር፣ መቼም ያለ እናንተ ሁሉም አያምር አለ። ውሸት። ያለ አላህ ነው ነገሮች ሁሉ ማይሳኩት። ወደ አላህ ብቻ ነው ጉዳያችንን ልናስጠጋ የሚገባው። ጌታ ሲል ጠራቸው። ከአላህ ውጭ ጌታ የለም፣ ጌታ ተብሎም የሚጠራ የለም። ቀጠለና ምን አለ? መቼም ያለ እናንተ እኮ ሁሉም አያምርም አላቸው። ቀጠለና ምን አለ? በእናንተ የሸሸ መነዝ የማያፍር፣ በእናንተ የሸሸ ምንጊዜም አያፍር አለ። ይሄ በግልጽ የአላህን ቃል መጋጨት ነው። አላህ ምን አለ? ፈፊሩ ኢለላህ፣ ወደ አላህ ሽሹ አለ። ሙሐመድ አወል ምን ይላል? በእናንተ የሸሸ ምንጊዜም አያፍር ይላል። ወላሂ ቢላሂ ተላሂ ከአላህ ውጭ ወዳሉ አካላት የሸሸ ሰው ሁለት ሀገር ይከስራል። ቀጠለና ምን አለ? አጀብ ጌቶች አትለፉኝ አደቤን ባያምር አደበ ቢስቡላ እንደኔ ቢኖር ባሪያ ሲባል ማጥፋት ዕለት ነው ድር። ጌቶቼ አትለፉኝ አደቤን ባያምር አለ። ስነ ስርዓት ባይኖረኝም እባካችሁ የኔ ጌታዎች አትለፉኝ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጠለና ምን አለ? አደበ ቢስቡልሃ እንደኔ ቢኖር ስነ ስርዓት የሌለኝ ሞኝ እንደኔ አይነት ቂል ቢኖርም ባሪያ ሲባል ማጥፋት